ሰላም እንዴት ናችሁ? አንዳንድ ጊዜ ከመተዋችን በፊት የምንሰራቸው ስህተቶች አሉ። እግዚአብሔር ሲዘገይ እግዚአብሔር የሌለ የሚመስለንም ሰዎች አለ። ጸለይኩ፣ ሞከርኩ፣ ደከምኩ ግን ምንም ነገር የለም እግዚአብሔር ምንም እያደረገልኝ አይደለም ብለን ሁላ አስበን ሊሆን ይችላል። ምናልባት ዛሬም አንተ ይህንን እያሰብክ ሊሆን ይችላል። ስለዚህ በዚህ ቪዲዮ በደንብ እናየዋለን። ለምን እንደዘገየ፣ ለምን እየጸለየን እየሆነልን እንዳልሆነ፣ እየሞከርን እየሆነልን እንዳልሆነ እናየዋለን። እስከ መጨረሻው አብራችሁ። አንድ ሰው በአንድ በረሃ ውስጥ ጠፋ። የሆነ በረሃ ላይ እየሄደ በረሃ ላይ ጠፋ። ውሃ ጠማው፣ የሚበላው የለም፣ የሚጠጣው የለም። ጨርሶ ነበረ። መንገድ ላይ በረሃ ላይ ሲሄድ አንዲት ጠርሙስ አጠገቧ የቆመ አንድ ቧንቧ ነበር። የደረቀ ቧንቧ ነው። ጠርሙሷ ደግሞ ትንሽ ውሃ አላት። ውሃው ጋር ቀረብ ብሎ ሲያየው ትንሽዬ ውሃ አላት፣ ግን ላዩ ላይ ወረቀት ተለጥፏል። ምንድን ነው የሚለው? ይህንን ውሃ ቧንቧው ላይ አፍሰው ከዛ ብዙ ውሃ ከቧንቧ ይወጣል የሚል። ያ ሰውዬ የትኛውን ነው ማመን ያለበት? በረሃ ላይ ያለ የተለጠፈች ወረቀት ነው ያለ። ያችን ውሃ ጠጥቶ ራሱን ማርካት ነው የሚገባው እንጂ እዛ ላይ ማፍሰስ አልነበረ። ያ ሰውዬ እምነቱን የመረጠው። ከዛ እዛ ውሃ ላይ ደፋው። ቧንቧው ላይ ውሃውን ሲደፋው ካሁን ይመጣል ብሎ ቢጠብቅ ሊመጣ አልቻለም። ጠበቀ። 1 ሰዓት ጠበቀ፣ አልመጣም። 2 ሰዓት ጠበቀ፣ አልመጣም። በጣም ጠበቀው፣ አልመጣም። በመጨረሻ ግን ከሱም ተርፎ አካባቢውን ሊያጠጣ የሚችል ውሃ በድንገት መጣ። ከዛ በኋላ እምነቱ እውነትም ማድረጌ ትክክል ነኝ ብሎ በእምነቱ ተደሰተ። ይህንን ታሪክ ወደ መጽሐፍ ቅዱስ ይመጣል። መጽሐፍ ቅዱስ ላይ ለአብርሃም ምንድን ነው ያለው? እንደ ከዋክብት እንደ ምድር አሸዋ የሚበዙ ዘሮችን አበዛለሁ ነበር ያለው። 1 ዓመት ጠበቀው፣ የለም። 2 ዓመት ጠበቀው፣ የለም። 10 ዓመት ጠበቀው፣ 15 ዓመት ጠበቀው፣ 20 ዓመት ጠበቀው፣ 25 ዓመት ጠበቀው። ይሄን ሁሉ ዓመታት እግዚአብሔር አንድም ልጅ አልሰጠውም ነበር። ዘርን እንደ ምድር አሸዋ እንደ ሰማይ ከዋክብት አበዛላለሁ ብሎ 25 ዓመት ሙሉ መጠበቅ ትችላለህ? መታገስ ትችላለህ? እንደዛ ነበር ያደረገው። እግዚአብሔር በመጽሐፉ ምን ይላል? ዕንባቆም 2 ላይ ቢዘገይ ጠብቀው ይላል። ያ ማለት ቢዘገይ ማለት መምጣቱ አይቀርም ማለት ነው። ስለዚህ ይዘገያል እንጂ መምጣቱ አይቀርም እና ጠብቀው። ይዘገያል እንጂ የጸለይክለት፣ የሰራህለት፣ የለፋለት ነገር ይመጣል። ቢዘገይም ይመጣል ማለት ነው። ስለዚህ አሁን ላይ አንተም ደክሞ ሊሆን ይችላል፣ ሰልችቶ ሊሆን ይችላል፣ ምንም እየመጣልኝ አይደለም ብለህ አስበህ ሊሆን ይችላል። ግን ቦታው ላይ ለመድረስ 1 እርምጃ ቀርቶ ቢሆንስ? ማን ያውቃል? 1 እርምጃ ቀርቶ አቋርጠው ቢሆንስ? ተመልሰህ እንደገና ከዜሮ እየጀመርክ ቢሆንስ? የጀመርክበትን መንገድ ሳታቋርጥ ወደፊት መሄድ። አንድ ሰው መሬት ገዛ፣ ወርቅ አለው ተብሎ መሬቱን ስትቆፍረው ወርቅ ታገኛለህ ተባለ። ይቆፍረዋል፣ ሌት ተቀን ሌሊቱን ሙሉ ቆፍሮ ሸወዲ ማለት ነው። በጣም ተጫወቱብኝ። አንድ ወርቅ ላለማግኘት የሁሉ ቁፋሮ የሁሉ ብር አውጥቼ ብሎ እናንዱ ትቶት ሄደ። ከሱ በኋላ የሄደው ሰው ይህንን መሬት ልግዛ ካለ ከዛ ገዛው፣ በርካሽ ነው የሸጠለት። ከዛ እሱ የጀመረውን ቁፋሮ እሱ ጀመረ። 2 ክንድ እንደቆፈረ ወርቁን አገኘ። ስለዚህ ለእኛ የተዘጋጀልንን ጀምረን ጫፍ ላይ ደርሰን ከተመለሰ የተዘጋጀልን ሰው ሌላ ደግሞ መጥቶ ይወስደዋል ማለት ነው። ስለዚህ ይህን አሁን ያለንበት ቦታ ልንደርስ ያቀድንበት ቦታ ላይ 1 እርምጃ ሊሆን ይቀራል። ስለዚህ ወደኋላ እንዳትመለስ። ይህ ቪዲዮ ከተመቻችሁ ሰብስክራይብ፣ ላይክ አድርጉልኝ። ይመቻል።